የዓለም ባለሀያል የኢኮኖሚ ባለቤት የሆኑ ሀገራት የሚፎካከሩባቸው መንገዶች እጅግ ብዙ ናቸው። ከጦር መሳሪያ ምርቶች እስከ ግብርና ስራዎች፣ ከወታደር ጥንካሬ አንስቶ እያደጉ ባሉ ሀገራት ላይ ያላቸውን የበላይነት እስከ ማስጠበቅ ድረስ በብዙ ነገሮች ይፎካከራሉ። በቴክኖሎጂ ልህቀት የበለጸጉ ሀገራት እንደመሆናቸው መጠን የኢኮኖሚ ዋልታዎቻቸውም ቴክኖሎጂ ነው። ቴክኖሎጂውን ዓለም በዋናነት የሚመሩት አሜሪካና ቻይና ሲሆኑ በ2024 በፈረንጆች አቆጣጠር አሜሪካ በበኩሏ 420 ቢሊዮን የአሜሪካን ዶላር ከቴክኖሎጂው ዘርፍ ያገኘች ሲሆን ቻይና በበኩሏ ደግሞ 4.9 ትሪሊዮን የአሜሪካን ዶላር ከቴክኖሎጂው ዘርፍ አግኝታለች። ከትናንሽ የቴክኖሎጂ ምርቶች አንስቶ ዓለም አሁን ላይ አለኝ እስከምትላቸው እስከ ሰው ሰራሽ አስተውሎት ወይም እስከ AI ድረስ ዋና ተዋናዮቹ እነዚህ ሁለቱ ሀገራት ሲሆኑ አሜሪካ በዓለም ያላትን የኢኮኖሚ የበላይነትን ለማስጠበቅ እጅግ ከፍተኛውን በጀት ለቴክኖሎጂ ዘርፍ የምትመድብ ሲሆን በ2025 ለሰው ሰራሽ አስተውሎት አሜሪካ የመደበችው የገንዘብ መጠን 155 ቢሊዮን የአሜሪካን ዶላር ሲሆን ይህም ከኢትዮጵያ የ9 ዓመት በጀት ጋር የሚተካከል ሲሆን ቻይና በበኩሏ ደግሞ 84 ቢሊዮን አጠቃላይ በጀት ትመድባለች። የተለያዩ ትላልቅ ተቋማትን ያቀፉት እነዚህ ሁለቱ ሀገራት በሞባይል ስልክም የሚፎካከሩ ሲሆን እጅግ ተወዳጅ የሆነው አይፎን ስልክ የአሜሪካ ግንባር ቀደሙ ተቋም ሲሆን ቻይናም በበኩሏ የሳምሰንግ ባለቤት በመሆኗ በዓለም ተፎካካሪ ያደርጋታል። በተለያዩ ዘርፎች ተፎካካሪ የሆኑት እነዚህ ሁለቱ ሀገራት ከቅርብ ጊዜያት ወዲህ በሶሻል ሚዲያ ፕላትፎርም ፉክክር ውስጥ ገብተዋል። ለሁለት አስርት ዓመታት የዘለቀው ዩቲዩብ የአሜሪካ ተቋም ሲሆን ለቪዲዮ አማራጮች ተቀዳሚ ምርጫ ሆኖ ቢዘልቅም በፈረንጆቹ በ2017 የተመሰረተው ንብረትነቱ የቻይናው ግዙፍ ተቋም ባይትዳንስ የሆነው ቲክቶክ የብዙዎችን ትኩረት ከዩቲዩብ ወደ ራሱ መሳብ ችሏል። ለአጠቃቀም እጅግ በጣም ቀላል፣ ፈጣንና ብዙዎች ጋር የመድረስ አቅሙ ተዳምሮ ከዩቲዩብ ይልቅ ተመራጭነቱ እጅግ እያየለ መጥቷል። ምንም እንኳን ቲክቶክ ለአጠቃቀም ቀላልና እጅግ የተዋጣለት ፕላትፎርም ቢሆንም በብዙ ሀገራት ትውልድን የሚያበላሽ ከትምህርት ከስራ የሚያስተጓጉል እየተባለ ይተቻል። የቻይና ፕላትፎርም በሆነው ቲክቶክ የተበለጠችው አሜሪካን የቀድሞ የበላይነቷን ለመመለስ በቻይና የምትበለጥባቸውን ነጥቦች ለመቀነስ በሚል ቲክቶክ ትውልድ ገዳይ ነው፣ በሀገር አሜሪካ ሙሉ በሙሉ እንዳይሰራ አደርጋለሁ ስትል ትዝታለች። ታዲያ በዚህን ጊዜ አብዛኞቹ ተጠቃሚዎች ከአሜሪካ በመሆኑ የቲክቶክ ባለቤት የሆነው ባይትዳንስ ቢያስደነግጠውም አሜሪካ ላይ ያሉት ብዙ የቲክቶክ ተጠቃሚዎች ሐሳቡን በመቃወም ሰልፍ የወጡ ሲሆን አሜሪካ በበኩሏ ለቻይና ሁለተኛ አማራጭ ሰጠቻት። ይህም የቻይናው ባይትዳንስ ቲክቶክን ለአሜሪካ መሸጥ የሚል ሲሆን አልጎሪዝሙን ከማስተዳደር አንስቶ ገቢውንም በአሜሪካ ባለሀብቶች እንዲመራ ማድረግ ነበር። ታዲያ ይህ ያልተዋጠላት ቻይና እያቅማማች ብትቆይም በፈረንጆቹ ሴፕቴምበር 25 ዶናልድ ትራምፕ የቲክቶክ ድርሻ ለአሜሪካ ባለሀብቶች መተላለፉን የሚገልጽ ስምምነት ፈርመዋል። ይህ ስምምነትም ታዲያ 80% የአሜሪካ ባለሀብቶች እንዲያስተዳድሩት፣ 20% ደግሞ የቻይናው ባይትዳንስ እንዲያስተዳድረው የሚደነግግ ነው። ይህ ስምምነት አሜሪካን በኃይል ያመጣችውና እውነትም ሀያል ሀገር ናት ያስባላት ሲሆን ቻይናን ደግሞ ምስኪንና ተሸናፊ ሀገር እንድትባል አድርጓታል። አንዳንድ ተንታኞች ደግሞ ባለማመን ቻይና የሆነ ሌላ ያዘጋጀችው ፕላትፎርም አላት እንጂ በፍጹም ይህንን አታደርግም እንዲሉ አድርጓቸዋል። እውነትም ቻይና ሌላ ከቲክቶክ ጋር የሚተካከል ፕላትፎርም ታመጣ ይሁን ጊዜ የሚፈታ እውነታ ነው። ቸርን ሰንብት።